ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? ለሰዓቱ የተመረጡ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በሆርሙዝ ስትሬት ኦፍ ሆርሙዝ በኩል ውስን የነዳጅና የተፈጥሮ ጋዝ ትራንስፖርት ዳግም መጀመሩ ተሰማም። በአሜሪካ እስራኤልና በኢራን መካከል በተቀሰቀሰው ጦርነት ምክንያት ላለፉት 3 ወራት ሙሉ በሙሉ ተቋርጦ የነበረው የሆርሙዝ ስትሬት ኦፍ ሆርሙዝ የባህር መስመር ውስን የንግድ መርከቦችና የነዳጅ ጫኝ ታንከሮች ጉዞ ማስተናገድ መጀመሩን ዓለም አቀፉ የሮይተርስ ዜና ወኪል ዘግቧል። የመርከቦችን እንቅስቃሴ የሚከታተሉ መረጃዎች እንደሚያሳዩት ከሆነም ሰኞ ዕለት 2 ፈሳሽ የተፈጥሮ ጋዝ ኤልኤንጂ የጫኑ ታንከሮች ከባህረ ሰላጤው ወጥተው ወደ ፓኪስታንና ቻይናም የተጓዙ ሲሆን ከባለፈው ወር ጀምሮ ተይዞ የነበረውና የኢራቅን ድፍድፍ ነዳጅ ግዙፍ መርከብም ሱፐር ታንከር በሳምንቱ መጨረሻ ላይም የባህር ወሽመጡን መሻገር ችሏል። ይህ የባህር ወሽመጥ በዓለም አቀፍ ደረጃ ከሚንቀሳቀሰው አጠቃላይ የነዳጅና የፈሳሽ የተፈጥሮ ጋዝ ፍሰት ውስጥ 1/5ኛውን ወይም 20% የሚያስተናግድ በመሆኑ የዓለማችን ቁልፍናም እጅግ ወሳኙ ኃይል አቅርቦት ማነቆ ተብሎ ይታወቃል። በአሁኑ ወቅት የባህር ትራፊኩ ዳግመኛ መጠነኛ መነቃቃት ያሳየው በኢራን መንግስት በተቀመጡ ጥብቅ የቁጥጥር መስመሮችና መመሪያዎች ስር ቢሆንም አሁን ያለው የንግድ ፍሰት መጠን ጦርነቱ ከመቀስቀሱ በፊት ከነበረው ይዘት ጋር ሲነጻጸር ግን እጅግ በጣም አነስተኛ ነው። የዘርፉ የኃይል አቅርቦት ስራ አስፈጻሚዎችና የባህር ላይ ትራንስፖርት ተንታኞች እንደሚጠቁሙት ከሆነም ቀጠናው ሙሉ በሙሉ ወደ ቀድሞ መደበኛ የንግድ እንቅስቃሴው ለመመለስ ወራት ሊወስድ ይችላል። ይህ በሆርሙዝ ስትሬት በኩል የታየው መጠነኛ መነቃቃት በዓለም አቀፉ ደረጃ ከፍተኛ ንረት አሳይቶ ለነበረው የነዳጅና የኃይል አቅርቦት ዋጋ መረጋጋት ትልቅ ተስፋን የፈነጠቀ ክስተት ሆኖ ተመዝግቧል።